السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله يتجويد تمهرتاችን እንደቀጠለ ይገኛል። إن شاء الله ከአረብኛ ፊደላቶች ዋና መውጫ አራተኛው አሸፈታን ላይ ደርሰናል ማለት ነው። አሸፈታን ላይ ደርሰናል ማለት ነው። ያኒ የአረብኛ ፊደላቶች በአምስት ዋና መውጫ ክፍሎች ያኒ ቦታዎች ላይ ይወጣሉ። አንደኛው ከዛ መካከል አሸፈታን ነው። አንደኛው አሸፈታን ነው። ሁለተኛው አሊሳን ነው፣ አሳልፈናል። ሶስተኛው ደግሞ አልሐልቅ ነው። ሌላኛው ደግሞ አልጀውፍ ነው። ሌላኛው ደግሞ አልኸይሹም ነው። ያኒ አሁን የምናየው ስለ አሸፈታን ስለ ሁለቱ ከንፈሮች ማለት ነው። በሁለቱ ከንፈሮች ስለሚወጡ ፊደላቶች ነው። አሸፈታን ሁለቱ ከንፈሮች ያኒ ሁለት መውጫ ክፍል ሲኖራቸው አሸፈታን ሁለት መውጫ ክፍል አላቸው ማለት ነው። አሸፈታን ሁለት መውጫ ክፍል አለው። የፋ ፊደል መውጫ በጥኑ ሸፋ የሚባለውና የዋው የሚም የባ ፊደል መውጫ ማለት ነው። ኢንሻአላህ አሁን የፋ ፊደል መውጫ እናያለን። ፋ የምትወጣው ከንፈራችን ያኒ በጥኑ ሸፋ ያኒ የከንፈራችን ሆዱ እዚህ በቀስት እንደሚያሳያችሁ እዚህ ጋር የከንፈራችን ሆዱ ከፊት ለፊት ጥርሳችን ጫፍ ጋር በመገናኘት ፋ ትወጣለች። እዚህ ጋር ፈ ፊ ፉ انظروا ፈ ፊ ፉ በጥኑ ሸፋ ይባላል። የከንፈራችን ሆዱ ክፍል ከፊት ለፊት ጥርሳችን መብቀያ ጫፉ ያኒ ከፊት ለፊት ጥርሳችን ጫፉ ላይ በመገናኘት ፋ ትወጣለች። ፈ ፊ ፉ ፈሰቢሕ ወስተግፊርሁ ፈፊሩ ፊህ እዚህ መልኩ ይወጣን ማለት ነው። ስለዚህ ፋ የምትወጣው በዚህ ነው ማለት ነው። ሌላኛው ደግሞ ኢንሻአላህ በሸፈታን እንግዲህ ሸፈታን ሁለቱ ከንፈሮች የሚወጡትኝ ሁለት ክፍል አለው ብለን ለሸፈታን የፋ ፊደል መውጫና የዋው የሚም የባ ነው። እንግዲህ ሸፈታን ማለት ሁለት ከንፈሮች ማለት ነው። በዚህ መውጫ ሶስት ፊደላቶች ይወጣሉ። እነሱም ባ ሚም እና ዋው ናቸው ማለት ነው። እያንዳንዳቸውን በዝርዝር እንመለከታለን። ባረከላሁ ፊኩም ኢንሻአላህ። ሚም አንደኛ ሚም ያኒ የምትወጣው በሸፈታን ሲሆን አወጣጧም ሁለቱ ከንፈሮች በመጣመር ነው። ሁለቱ ከንፈሮች ሙሉ ለሙሉ በመጣመር ነው። ሁለቱ ከንፈር በመጣመር የሚወጣው የሚም አካል ሲሆን የቀረው አካሏ ደግሞ ጉና ነው ማለት ነው። ጉና ያኒ በኮሽኮሽ ወይንም በሰር ነው የሚወጣው ማለት ነው። ጉና ነው። ስለዚህ ሚም የምትወጣው ቤት ነው፣ በከንፈር ነው። ከንፈራችን ሙሉ ለሙሉ ሁለቱም የታኛውም የላይኛውም ሲጣመር ሚም ይወጣል ማለት ነው። በዚህን ጊዜ አንደኛዋ እንግዲህ ሚም ሁለት አካል ነው ያላት ማለት ነው። ሁለት አካል ነው ያላት። አንደኛው አካል በሸፈታን የሚወጣ ነው። ሌላኛው አካሏ ደግሞ በጉና የሚወጣ ነው ማለት ነው። አላህ ዋዲህ ኢንሻአላህ በምስል ስናየው ይሄን ይመስላል ማለት ነው። የሚም ፊደል መውጫ ይለናል። ሚም እንግዲህ ያው ከንፈራችን ይሄን ተመልከቱት ሙሉ ለሙሉ የተጣመረ ነው። ሙ ሙሐመድ ቢሐምድ ረቢከ ቢሐምዲ من ذا الذي
وما أدراك ما مي مو أما أمي أمو إما إمو إمي በዚህ መልኩ እናደርገዋለን ማለት ነው። ስለዚህ ሚም የምትወጣው ሁለቱ ከንፈሮቻችን በመጣመር ነው። ስለዚህ ሚም አንደኛዋ ክፍሏ በከንፈር ሲወጣ ሌላኛዋ ክፍል ደግሞ በኮሽኮሾ በሰርን ነው የሚወጣው ማለት ነው። እንግዲህ በኮሽኮሾ ሁለተኛዋ ክፍሏ በኮሽኮሾ ሊሆን የቻለው ምንድነው ከተባለ ያው ሚም ልትወጣ ስትል ያኒ ሊወጣ ሲል ሚም ሊወጣ ሲል ያኒ ሙሉ ለሙሉ ቦታው ይዘጋን ማለት ነው። በዚህን ጊዜ አየሩ ከዚህ እነዚህ ነጫጭ ከለሮች እነዚህ ቀስቶቹ በዚህ አድርገው እነዚህ አየሮቹ በዚህ ሊወጡ ሲሉ ይሄ ከንፈሩ ዝግት አለ። ከዚያም በኋላ መውጫ ሲያጡ እንደገና ተመልሰው በዚህ አድርገው የቀዩ ቀስት ይታያቸዋል። እንደገና በዚህ አድርጎ በዚህ በአፍንጫቸው በኩሽኩሹ አድርጎ ይወጣል ማለት ነው። በዚህ ቀዳዳ አለ ማለት መንፈዝ አለ በዚህ መካከል ማለት ነው ኢንሻአላህ። ስለዚህ ሚም በዚህ መልኩ ትወጣለች ማለት ነው። ባረከላሁ ፊኩም። ሌላኛው የባ ፊደል መውጫ ማለት ነው። ባ ያኒ ሁለት ከንፈሮቻችን በመጣመር ባ ትወጣለች። ቢ ቡ በምስል ስናየው ከዛሊከ ማለት ነው። አፎን በምስል ስናየው ይሄ ነው። ቢ ቡ እንላለን ማለት ነው። هذا واضح። ሌላኛው ዋው ነው። ዋው የምትወጣው በሁለቱ ከንፈሮች ሲሆን ነገር ግን እንደ ሚምና ባ ተጣምሮ ሳይሆን ሁለቱ ከንፈሮች ወደፊት በመሰብሰብ ነው። ሁለቱ ከንፈሮቻቸው ወደፊት በመሰብሰብ ለምሳሌ ይኸው ፒክቸሩን ስናየው ማለት ነው። ተመልከቱ። ዊ ው ውጁሁ የውመኢዝን ውጁሁ የውመኢዝን ወረብ ወለዚ ዊ ው በምንል ጊዜ ይሄ ከንፈራችን ወደፊት በመሰብሰብ ነው። እንደ ባና እንደ ሚም አይጣመርም ማለት ነው። ይህን ይመስላል ማለት ነው ኢንሻአላህ። ስለ ሸፈታን ይሄን ነው። ስለዚህ ሸፈታን ስንት ፊደላቶች አሉትኝ? 4 ፊደላቶች አሉትኝ። ስንት መውጫ አለው? 2 መውጫ አለው። አንደኛው መውጫ የፋ በጡን ሸፋ የሷ መውጫና የሚም የባና የዋው መውጫ ብለን እንይዛለን። ይሄ ነው ማለት ነው። ጠቅለል ስናደርገው ማለት ነው። ሌላኛው አልኸይሹም ነው። ሌላኛው አምስተኛው አልኸይሹም ነው። ኸይሹም ማለት እንግዲህ ይሄ ኸይሹም ማለት ያኒ ኮሽኮሾ ማለት ነው። ኮሽኮሾ ወይንም ሰርን ማለት ነው። እንግዲህ ኮሽኮሾ ሰርን የሚባለው የአፍንጫ ሩቅ ክፍል ወይንም የውስጠኛው የአፍ ክፍል ጋር ከውስጠኛው የአፍ ክፍል ጋር የሚያገናኘው የአፍንጫ ቀዳዳ ክፍል ማለት ነው። እንግዲህ ይገርማችኋል ሱብሃንአላህ። ይህ ያኒ ኮሽኮሾ የሚባለው ነገር የሩቁ የአፍንጫችን ክፍል ነው። ከየት ጋር የሚገናኘው? ከአፋችን ጋር የሚገናኝ ቀዳዳ ነው። ወለው ሐታ ስንበላ ወይንም ውሃጣተን ትንሽ እንላል በአፋችን ሳይሆን በአፍንጫችን ያኒ የሚወጣበት ሁኔታ አለ ማለት ነው። ትንታው ማለት ነው። እና ይህ ያኒ ምንድነው? በኸይሹም ድምጽ ሊወጣ የሚችለው ከንፈራችን ሲዘጋ ነው። በከንፈራችን ሊወጣ ያለው አየር መውጫ ሲያጣ እንደገና በዚህኛዋ ቀዳዳ በአፍንጫችን በኮሽኮሾ በዛ ቀዳዳ አድርጎ ይወጣል ማለት ነው። እንግዲህ ይህ ክፍል አንድ መውጫ ያለው ሲሆን በዚህ መውጫ ጉና ዜማ ይወጣበታል። ያኒ ዜማ ነው የሚገኝበት፣ ጉና ነው የሚወጣበት ማለት ነው። ጉና ነው የሚወጣበት። ያው ጉና ማለት ነው። ጉና ማለት
ያኒ ከኮሽኮሾ የሚወጣ ድምጽ ዜማ ማለት ሲሆን የተጅዊድ ምሁራኖች እንዲህ ሲሉ ይገልጹታል። ያኒ በኮሽኮሾ ሰርን የሚወጣ በኑንና በሚም አካል ላይ ምን ጊዜም የሚገኝ ማራኪና ጣፋጭ የሆነ ድምጽ ዜማ ማለት ነው ሲሉ ይገልጹታል ማለት ነው። አልሙሂም ኸይሹም አንድ መውጫ ክፍል አለው። አንድ መውጫ ክፍል አለው። ለምሳሌ አሸፈታን ስንት መውጫ ክፍል አለው ብለን ሁለት ብለናል። የፋና የሚምና የባና የዋው ብለናል። ከዛሊከ ኸይሹም አንድ መውጫ አለው። ማን የጉና መውጫ ክፍል ማለት ነው። ጉና ማለት ነው። ጉና ማለት ዜማ ማለት ነው። ምን ጊዜም ከሚምና ከኑን ጋር ሊላቀቅ የማይችል ዜማ ነው። ናም ይኸው እዚህ ጋር ጉና መውጫ ይሄ እዚህ ጋር ቀስቱ የሚያሳያቸው ኸይሹም ነው። ይሄ እንግዲህ ኸይሹም ነው። እሺ ከዛም በኋላ ይሄ ነው ደግሞ እንትኑ ማለት ነው። ያኒ መንፈዙ ቀዳዳ የሚገኘው እዚህ ጋር ነው። ከዚህ ቃፋችን ጋር የሚያገናኘው ክፍል ይኸው እዚህ ጋር ነው ያለው ማለት ነው። በዚህ መካከል ላይ ቀዳዳ አለ ማለት ነው። ይሄ አፋችን ነው። ይሄ የምታዩትኝ ካፋችን ጀምሮ እስከ ጉሮሮአችን ድረስ ያለው ክፍት ቦታ ነው። ይኸው በዚህ መካከል ወደ ኮሽኮሻችን ወደ አፍንጫችን የሚሄድ የሚያደርስ ቀዳዳ አለ ማለት ነው። ስለዚህ በዚህ ሊወጣ ብሎ የነበረው አየር መውጫ ሲያጣ እንደገና ተመልሶ በዚህ ነው የሚወጣ ማለት ነው። ስለዚህ ኸይሹም ይሄ ነው ማለት ነው። ይሄ አፍንጫ ማለት ነው። የውስጡ ክፍል ማለት ነው። ስለዚህ ኸይሹም አንድ መውጫ ክፍል አለው። ኸይሹም ማለት ኮሽኮሾ ወይንም አፍንጫ ማለት ነው። የአፍንጫ ክፍል ነው። የሩቁ ክፍል ነው። በኸይሹም አንድ መውጫ ክፍል አለ። ምንድነው? ጉና ዜማ የሚወጣበት ነው። ዜማ የሚወጣው በአፍንጫ ነው። እሺ ይህ ጉና ይህ ዜማ ይሄ ጉና የሚባለው ነገር ከማን ላይ ነው የሚገኘው? ከሚም ላይና ከኑን ላይ የማይላቀቅ ድምጽ ነው። እዚህ ጋር ማለት ነው። ሚም ላይና ኑን ላይ ማለት ነው። ይኸው ሚም እንግዲህ ሚም ሁለት ክፍል አላት። ሚም ሁለት ክፍል አላት። አንደኛዋ ክፍል በኸይሹም ይኸው እንግዲህ የኑንና የሚም አካል የሆነው ጉና መውጫ ይላል። እንግዲህ አሁን ከሚም ስንነሳ ሚም የምትወጣው መኽረጇ በየት ነው ከተባለ በሸፈተይን አው በሸፈታን ነው ብለናል አይደል እንዴ? በሁለት ከንፈሮች ነው የምትወጣው። እሺ ከዛም በኋላ ሊወጣ ሲል አየሩ መውጫ ሲያጣ እንደገና ተመልሶ በየት ይወጣል? በኸይሹም ይወጣል ማለት ነው። ስለዚህ አንደኛዋ ክፍል በዚህ ይወጣል፣ በከንፈር ይወጣል። ሌላኛዋ ክፍሏ ደግሞ በኸይሹም በጉና ይወጣል ማለት ነው። ከዛሊከ ሚም ማለት ኑን ማለት ነው። ኑን የምትወጣ በየት ነው? ጠረፈ ሊሳን ነው መውጫዋ ማለት ነው። የኑን መውጫ ጠረፈ ሊሳን ነው። እሺ ጠረፈ ሊሳን ነው ኢንሻአላህ። ከዛ ከጠረፈ ሊሳን መውጫዋ ሲሆን አንደኛዋ ክፍል ደግሞ በየት ነው የሚገኘው? በኸይሹም ወይንም በጉና ማለት ነው። ይሄን ይመስላል ኢንሻአላህ። ማለትም ኸይሹም ወይንም ኸይሹም ማለት ኮሽኮሾ ማለት ነው። የኮሽኮሾ ክፍል ደግሞ ጉና ነው። ጉና ደግሞ ከማን ጋር ነው የሚገናኘው? ከሚምና ከኑን ጋር። ስለዚህ ጉና የሚምና የኑን አንደኛው ክፍላቸው ነው። አንደኛው ክፍላቸው የራሳቸው መኽረጅ ነው። ሌላኛው ክፍላቸው ደግሞ ጉና ነው ማለት ነው። ይሄን ይመስላል ማለት ነው ኢንሻአላህ። هذا والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله. إن شاء الله قلت نبي أسبال لهن በደንብ ትኩረት አድርጉበት። በደንብ ተለማመዱ። በተየውና ግልጽ ነው። በአፍንጫችን ያኒ የምናዜመው ዜማ ነው። ኢነላህ ስንል ኢነ ማ ስንል ማለት ኢንሻአላህ ይሄ ነው። ኢንሻአላህ ተለማመዱት። በቃ ኢንሻአላህ ብሽራ ይዟችሁ። هذا والله أعلم. السلام عليكم ورحمة الله وبركاته.